ጤና ይስጥልን ክርስቲያን ብሮድካስቶች ነን። በዛሬው ወቅታዊ የመረጃ ጊዜያችን ከኢትዮጵያ ቃለ ሕይወት ቤተ ክርስቲያንና የካውንስል ሽኩቻ እስከ መቋጫ እስካልተገኘለት የመሠረተ ክርስቶስና የገብረ ሰዶማዊነት ጉዳይ በትንተና ይዘናል። አብራችሁን ቆዩ። ፓስተር ቤኒ የሚመጡበት ቀን ኦልሬዲ ተወስኗል። የተወሰነው ከማርች 27 በፈረንጆች ወደ አበሻ መለወጫ ለመስጠት በፊታቸው የቀረብ ነው። በተለይም በዚህ ሰዓት አንድ አስተማሪ ከውጭ ሀገር በመጋበዝ እዚህ አሁን እያስቸገረን ባለው ነገር ላይ ተጨማሪ ችግር ሊያመጣ እንደሚችል በመገንዘባችን እነኚህ ሁለት ተቃራኒ መግለጫዎች ከአንዱ ከካውንስሉ የቦርድ አመራር ከሆኑት ሐዋርያው ዶክተር ዘላለም ጌታቸው፣ ሁለተኛው ደግሞ ከኢትዮጵያ ቃለ ሕይወት ቤተክርስቲያን የቦርድ አመራሮች የተሰጠ ነው በአንድ ጉዳይ ላይ፣ ይኸውም የፓስተር ቤኒ ሂኒን ወደ ኢትዮጵያ የመምጣት ጉዳይ። በነ ዘላለም ጌታቸው የሚመራው ቦርድ ፓስተር ቤኒ ሂኒን ወደ ኢትዮጵያ ለማምጣት ፕሮግራሞቹን ጨርሶ ፓስተር ቤኒ ሂኒ የሚመጣበትንም ቀን ወስኖ እንዲሁም ተስማምተው የጨረሱ ሲሆን ይህንንም ሂደት የኢትዮጵያ ቃለ ሕይወት ቤተ ክርስቲያን አጥብቃ ትቃወማለች። ከሰሞኑን የኢትዮጵያ ቃለ ሕይወት ቤተ ክርስቲያን የአቅብተ እምነት ቦርድ በዚህ ሀሳብ ላይ ተወያይቶ እና የጋራ አቋም በመያዝ መግለጫ አውጥቷል። የመግለጫውንም ሙሉ ቃል የምናስደምጣችሁ ይሆናል። ተከታተሉን። በአራት ነጥቦች የተከፈለው የኢትዮጵያ ቃለ ሕይወት ቤተ ክርስቲያን የአቅብተ እምነት ዲፓርትመንት ያዘጋጀውና ብሔራዊ ቦርዱ ያጸደቀው መግለጫ ቤኒ ሂኒን እንዲህ ሲል ይቃወማል። አንደኛ፣ ቤኒ ሂኒ የብልጽግና ወንጌል ሰባኪ ነው፣ የጤና ወንጌል ሰባኪም ነው፣ እንዲሁም የእምነት እንቅስቃሴ አራማጅ ነው። ስለዚህ ከክርስቶስ በላይ ገንዘብንና ጤናን ትኩረት ያደረገ የአገልግሎት መንገድ አላቸው። ይህም በቤተ ክርስቲያን ሐሰተኛ አስተምህሮ ለመባል የሚበቃ ነው። ሁለተኛ፣ ቤኒ ሂኒ በሐሰተኛ ፈውሶች የሚታወቅ ሰው ነው ስትል የኢትዮጵያ ቃለ ሕይወት ቤተ ክርስቲያን በቤኒ ሂኒ ተደረጉ የሚባሉ ፈውሶችን በጠቅላላ አጥላልታለች። እግዚአብሔር በሉዓላዊ ፈቃዱ የሚያደርገውና የመፈወስን እንዲሁም የመባረክን ስራ እኛ ሰዎች ማዘዝ እንደምንችል ማመን እና በእርሱ ፈቃድ ሳይሆን በእኛ ፈቃድ በእጃችን ማስገባት እንደምንችል የሚያስተምርና የሚለማመድ አደገኛ ኑፋቄ ነው ስትል የቤኒ ሂኒን ትምህርቶች ተችታለች። ሶስተኛ፣ ቤኒ ሂኒ ብዙዎችን ያሳተ ሐሰተኛ ነቢይ ነውም ትላለች። ቤኒ ሂኒ በቃሉ ከተገለጹት መገለጦች ውስን ስለሆኑ ከመጽሐፍ ቅዱስ በላይ ሌሎች ተጨማሪ መገለጦችን እንፈልጋለን ወይንም ያስፈልጉናል፣ ደግሞም አለኝ ሲል ተናግሯል። በአራተኛ፣ ቤኒ ሂኒ የሐሰት ትምህርቶች አስተማሪ ነው ይላል መግለጫው። ቤኒ ሂኒና አጋሮቹ ከሚታወቁባቸው የሐሰት አስተምህሮች መካከል እኛ ትናንሽ አማልክት ነን፣ እኛ ከክርስቶስ ጋር እኩል ነን፣ እንዲሁም እኛ ከክርስቶስ እኩል የእግዚአብሔር ልጅ ነን በማለት ያስተማሯቸው ትምህርቶች ይገኛሉ። በእርግጥ እነኚህ ትምህርቶች በኢትዮጵያም ቤተ ክርስቲያን ውስጥ በብዙ አስተማሪዎች ስር የሰደደ ቢሆንም የኢትዮጵያ ቃለ ሕይወት ቤተ ክርስቲያን ግን ይህንን ነጥላ ማውገዝን መርጣለች። አራት ነጥቦችን የያዘው የኢትዮጵያ ቃለ ሕይወት ቤተ ክርስቲያን የቦርድ መግለጫ ሲያጠቃልል ምዕመናንና አገልጋዮች ፈጽሞ ወደ ስፍራው እንዳይሄዱ፣ በማናቸውም ስራ እንዳይተባበሩ፣ ላልሰሙትም ጭምር ይህንን የጥንቃቄ መልእክት እንዲያደርሱ እንዲሁም በመሪነት አገልግሎት ላይ ያላችሁ ሰዎች በጠቅላላ ከቤኒ ሂኒና ከመሰሎቹ ትምህርቶች አባላቶቻችሁን እንድትቆጥቡ እንድታስተምሯቸውና ይህንንም እንዲቃረኑ እንድትናገሯቸው እንድታስጠነቅቋቸው ሲል ይዘጋል። የኢትዮጵያ ቃለ ሕይወት ቤተ ክርስቲያን የካቲት 2018 ዓ.ም አዲስ አበባ ኢትዮጵያ። ከዚህም ደግሞ ስንሻገር በሁለተኝነት የምናገኘው መቋጫ ያልተገኘለት የመሠረተ ክርስቶስና የገብረ ሰዶማዊነት ጉዳይ ነው። ታሪኩ እንዲህ ነው። የዚህ ሁሉ ጅማሬም የመሠረተ ክርስቶስ ቤተ ክርስቲያን ሴሚኔሪ በአሜሪካ ከሚገኘው አናባፕቲስቶች ጋር ያደረገው ስምምነት ነው። እነኚህ አናባፕቲስቶች ገብረ ሰዶማዊነትን የሚቀበሉ እንዲሁም በቤተ ክርስቲያናቸው የሚባርኩ ናቸው ይባልላቸው። ደግሞም የመሠረተ ክርስቶስ ቤተ ክርስቲያን ከነኚህ ጋር ያደረገችው ስምምነት ያልተቀደሰ ጋብቻ ነው ሲሉ በበርካቶች ዘንድ ትችትን ያስነሳል። ይህንን ትችት ከመሩትና አጥብቀው ከተቃወሙት መካከል እነኚህ በምስሉ ላይ የምትመለከቷቸው ግለሰቦች ይገኛሉ። እነርሱም ዶክተር ስዩም አንቶኒዮስ፣
አቶ ሰለሞን ገብረ ማርያም እንዲሁም አሰፋ ደሜ ናቸው። እነርሱም ይህንን የመሠረተ ክርስቶስ ድርጊት አጥብቀው በመቃወም ከእነርሱ ጋር የተጀመረው ግንኙነት እንዳይቀጥል እንዲቋረጥም ለቤተ ክርስቲያን እንዲሁም ለሕዝቡ ተቃውሞና ተማጽኖ ያቀርባሉ። ይህንንም ተከትሎ በመሠረተ ክርስቶስ መሪዎችና በእነርሱ መካከል የተከሰተው ግጭት ወደ ቤተ ክርስቲያን አባልነት መሰረዝ እና እገዳ ለመሸጋገር የፈጀበት ጥቂት ወራትን ብቻ ነበር። የቤተ ክርስቲያንን ስም አጥፍታችኋል፣ እንዲሁም በሐሰት ተናግራችኋል አሊያም ከሳችኋል በሚል ወደሚያገለግሉበት አጥቢያ ቤተ ክርስቲያን ደብዳቤ ይጻፋል ከዋናው የመሠረተ ክርስቶስ ቢሮ። ይህም የእገዳ ደብዳቤ የደረሳት እነ ዶክተር ስዩም አንቶኒዮስ የሚያገለግሉባት የመሠረተ ክርስቶስ ቤተ ክርስቲያን ለቡ አጥቢያም አባላቶቼን አልሰርዝም ስትል የተቃውሞ ደብዳቤ መልሳ ወደ ዋናው ቤተ ክርስቲያን ጽሕፈት ቤት ትልካል። ይህንንም ተከትሎ በአጥቢያዋና በዋናው ቢሮ መካከል የተከሰተው ግጭት በአጥቢያዋ ላይ የገንዘብ እንዲሁም አካውንትን የማንቀሳቀስ ገንዘብን የማንቀሳቀስ እገዳ አስከተለባት። ከእርሱም አልፎ የቤተ ክርስቲያኒቱ ፕሬዝዳንት ዶክተር ደሳለኝ አበበ እኔ ያልኩት ይሆናል፣ ምክንያቱም እኔ ቤተ ክርስቲያን ነኝ ሲሉ ተደመጡ። እኔ የቤተ ክርስቲያኒቱ ፕሬዝዳንት ነኝ፣ የቤተ ክርስቲያኒቱ ሕጋዊ ተወካይ ነኝ። ስለዚህ ቤተ ክርስቲያኒቷ ነኝ ነው ሌላ አነጋገር። ይህንን የሰጠው ደንቡ ነው። ይህንንም ተከትሎ በማህበራዊ ሚዲያዎች ይህ ንግግራቸው በመመላለሱ በርከት ያሉ ትችቶችን እንዲሁም ወቀሳዎችን አስተናግዷል። በርካቶችን በማህበራዊ ሚዲያ ይህ ያልተገደበ የስልጣን አጠቃቀም ነው ሲሉ ተቹ። ይህንን ከተቹት መካከል አንዱ ዘላለም መንግስቱ ናቸው። ዘላለም መንግስቱ በማህበራዊ ሚዲያ ባጋሩት ረጅም ጽሑፍ ሲጀምሩ ገብረ ሰዶማዊነትን መቃወም ሲያስወግዝ አየን ሲሉ ተደመጡ። ከዚህም የቀጠለው ጽሑፋቸው እንዲህ ሲል ይጠቅሳል። የአንዲትን ቤተ ክርስቲያን የባንክ አካውንት ማገድ እልህኝነት የሞላበት ተግባርና ስልጣንን አላግባብ መጠቀም ነው ሲሉ በግልጽ ተናገሩ። ደግሞ እናት አጥቢያቸው የወሰደችውም አባላቶችን ያለመሰረዝ እርምጃም እጅግ የሚደነቅ ነው ሲሉ ተናግረዋል። ገብረ ሰዶማዊነት መቃወም አያስወግዝም፣ ከቤተ ክርስቲያን አባልነትም እንዲሰረዙ ምክንያት አይሆንም ይላሉ። በተቃራኒውም የመሠረተ ክርስቶስ አመራር የታገዱት ገብረ ሰዶማዊነትን በመቃወማቸው አይደለም ሲል ሌላ ተጨማሪ ክስ ይዞ መጥቷል። ይህንንም ተከትሎ እነ ዶክተር ስዩም አንቶኒዮስ ከሀሌታ ሚዲያ ጋር ባደረጉት ቆይታ ምንም ሌላ ችግር አልተገኘብንም ሲሉ የቤተ ክርስቲያኒቱን የቦርድ አመራር ይከሳሉ። እንዲህ የቀጠለው የአመራሮቿና የአባላቶቿ ግጭት መቋጫ ሳይገኝለት እስካሁን ድረስ አለ። እኛም ሰምታችሁ እንድትፈርዱ እነ ስዩም አንቶኒዮስ በሀሌታ ሚዲያ ካቀረቡት ገለጻ ጥቂቱን እንካችኋል ናችሁ። መልካም ቆይታ። አንድ የተከሰስንበት ጉዳይ አሿሿም ላይ የተነሳ ጉዳይ ነው እና እሱን ትንሽ ማጥራት እፈልጋለሁ። ለምን ብዙ ጊዜ የሚነሳም ኢሹ ስለሆነ ማለት ነው። እና ያነሳነው ጉዳይ ግልጽ ሊሆን ይገባል። በአንዲት አጥቢያ ቤተ ክርስቲያን በነበረበት አጥቢያ ቤተ ክርስቲያን ለረጅም ዓመታት ያገለገለ ሰው በአጥቢያው ምዕመናን መጋቢ የመሆን ብቃት የለውም፣ ይሄ ጸጋ የለውም። ማለትም ሌላ ጸጋ ሊኖረው ይችላል። ይሄ ጸጋ የለውም ተብሎ ከአንድም ሁለቴ ቤተ ክርስቲያን የወሰነችበት በቃለ ጉባኤ ያለ ሰው የፓስቶራል ዲፓርትመንት ሄድ ተደርጎ ሲሾም አልፎም ተርፎ ደግሞ ምክትል ፕሬዚዳንት ሲሆን ይሄ ጥያቄ ሊያስነሳ ይገባል። ማለት የቤተ ክርስቲያኒቱ ትልቁ የአገልግሎቷ መገለጫ የእረኝነት ዲፓርትመንት፣ እዛ ላይ የሚሾም ሰው ብቃቱ ተመዝኖ ከሌሎች ጋር ተወዳድሮ በእረኝነት አገልግሎቱ ያመጣው ፍሬ ታይቶ እንደገናም ደግሞ መንፈሳዊ ሕይወቱ ራሱ ተፈትሾ ባገለገለባት ቤተክርስቲያን ፓስተር ሆኖ ማለት ነው ያለው ትራክ ሬከርድ ወደኋላ ተሄዶ ተፈትሾ መሆን ሲገባው ይህ አልተደረገም። ይባስ ብሎ ሁለተኛም የተሾመ ሰው አለ። ይህም ሰው ኢቨን በቤተ ክርስቲያን በአጥቢያ ቤተ ክርስቲያን ፓስተር ሆኖ የማያውቅ ግን በክልል ቢሮ ውስጥ ኃላፊ ስለነበር ነው አሁን የፓስቶራል ዲፓርትመንት ሄድ የተደረገው።
እንዳውም በቅርብ ቀን መግለጫ ከሚሰጡ ሰዎች መካከል ሆነው አይተናል። እና ይህን አይነት የአሰራር ችግር እንዳውም ከመጣበት ቦታ ኮምፕሌንት ወይም ደግሞ ቅሬታ ይዘው ወገኖች መጥተው ቤተክርስቲያኒቱ ዋና ቢሮ አላስተናገዳቸውም። ይህ ሰው ለዚህ ቦታ የሚመጥን አይደለም ተብሎ ማለት ነው። እነዚህም ነገሮች እያየን ማለፍ አለብን ነው የሚባለው። አይመለከተንም። ምክንያቱም ቤተ ክርስቲያኔ ነች፣ አባቴ ቤት ነው። ይህንን ስህተት ይታረም ብለን የመናገር መብት አለን። ይሄ ሊታወቅ ይገባል። ቤተ ክርስቲያኒቱ መንፈሳዊ ጤናዋ ላይ፣ መንፈሳዊ ኢንቴግሪቲው ላይ፣ የቤተ ክርስቲያኒቱ መንፈሳዊ ጤናና ኢንቴግሪቲ ላይ የሚያመጣው አደጋ አለ እና ይህንን ነው እየተናገርን ያለ ነው። ስለዚህ እነዚህ ሰዎች ሲሾሙ ፕሮፐር የሆነ ይሄ የማጣራት ስራ ተካሂዷል። ቬቲንግ ፕሮሰስ በሜሪት ወይም ባላቸው ብቃት ባላቸው ደግሞ መንፈሳዊ ኢንቴግሪቲ ወይም ደግሞ መንፈሳዊ ብስለትና እንደገናም ደግሞ ንጽህና በዚህ ሁሉ ተመርምረው ነው ወይ ከሌሎች ጋር ተወዳድረው ነው የሚለው እሱ ራሱ በጣም አጠያያቂ ሆኗል። እና አንድ ሰው ማለት የቤተክርስቲያኒቱ መሪ አንድን ሰው ምክትል ፕሬዚደንት አድርጎ የመሾም አቅም ያለበት ሁኔታ በጣም አደገኛ ነው። ይህንን ነው ስንል የነበረውና ሳስረው ስጠቀልለው ቤተክርስቲያናችን መሰረተ ክርስቶስ ቤተክርስቲያን ትልቅ የሊደርሺፕ ክራይሲስ ውስጥ ያለችው